ክፍለ ሀገር መሬት ወይም ቦታ ያላችሁ እንዲሁም እናንተ እዛ ሀገር የማትኖሩ ከሆነ እንዴት ለሰው ውክልና ሰጥታችሁ መሬታችሁን ወይም ቤታችሁን የሚመለከቱ ጉዳዮችን እንዲያስፈጽሙላችሁ ትፈልጋላችሁ? ይህን ውክልና በመስጠት እናንተ ያለምንም ሐሳብ ባላችሁበት ቦታ ስራችሁን መስራት ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ፣ ሀገሬ ነኝ የውልና ማስረጃ ጸሐፊ። ዛሬ ብዙዎቻችሁ በስልክም ሆነ በአካል መጥታችሁ ለጠየቃችሁኝ ለእናንተ የሚሆን ጠቃሚ መረጃ ይዤላችሁ ቀርቤያለሁ። ቪዲዮውን እስከ መጨረሻው ተከታተሉኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ያልገባችሁ ነገር ካለ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የእናንተ ንብረት ቤት ወይም ቦታ ክፍለ ሀገር ቢኖራችሁ እናንተ ደግሞ ንብረታችሁ ያለበት ሀገር የማትኖሩ ከሆነ እዛ ሀገር ለሚኖር ሰው ለዘመድ ወይም ለእህት፣ ለወንድም፣ ለጓደኛ ብቻ የእናንተን ንብረት ተከታትሎ ጉዳይ ሊያስፈጽምላችሁ ፈቃደኛ ለሆነ ሰው ውክልና ብትሰጡ የምትጠቀሙት እናንተ ናችሁ። ምክንያቱም በየጊዜው አዳዲስ ህጎች ይወጣሉ። እንዲሁም መንግስት ለተለያየ ለልማት ቢፈልገው ቦታውን በጊዜው በሰዓቱ እዛ መድረስ ላትችሉ ትችላላችሁ። ነገር ግን ይህን የሰጣችሁትን ውክልና ያለው ሰው ቢኖር ወዲያውኑ ጉዳዩን ያስፈጽምላችኋል ማለት ነው። ብዙ ጊዜ ሰው ያልገባው ነገር ውክልና ስለሰጣችሁ ብቻ ንብረታችሁን የሚሸጡባችሁ ይመስላችኋል። ነገር ግን እንደሱ አይደለም። ጉዳይ እንዲያስፈጽም ብቻ ከሆነ ሐሳባችሁ አስተዳደራዊ ውክልና ነው መስጠት ያለባችሁ። ይህ ከሆነ ማስተዳደር፣ መቆጣጠር እንዲሁም የተለያዩ ነገሮችን እንዲታጠር ቦታው እንዲታጠር ከሆነ እንዲያሳጥርላችሁ፣ ግብር እንዲከፍል ከሆነ ግብር እንዲከፍልላችሁ፣ በቃ በአጠቃላይ ጉዳይ እንዲያስፈጽምላችሁ እስከሆነ ድረስ አስተዳደራዊ ውክልና የሚለውን በመምረጥ እሱን መስጠት ትችላላችሁ እንጂ ሌላ ማድረግ አይችልም። ከማስተዳደር ከመቆጣጠር ውጪ መሸጥ መለወጥም አይችልም። ይህን እንድትገነዘቡ ስለምፈልግ ነው። ነገር ግን ሙሉ ውክልና ወይም ልዩ ውክልና የሚሰጡ ሰዎች ብዙ ጊዜ መሸጥ መለወጥ ይችላል ብለው በማሰብ ነው። እዚህ ጋር በደንብ መለየት ማወቅ ያለባችሁ ነገር ሙሉ ውክልና ሲሰጥ ወይም ልዩ ውክልና ሲሰጥ ብዙ ጊዜ ያንን ንብረት ለሌላ ሰው ሲሸጠው ነው። ከሸጣችሁለት አሳልፋችሁ ለሌላ ሰው ሸጣችሁለት ከሆነ ለሸጣችሁለት ሰው ሙሉ ውክልና ልትሰጡት ይገባል። ውክልናውን ለመስጠት ስትመጡ የሚያስፈልጉ አንደኛ ፋይዳ መታወቂያ፣ የእናንተ የወካይ ብቻ ነው የሚያስፈልገው። የተወካዩ ስሙን ከነ አያቱ እና አድራሻው ብቻ ነው የሚያስፈልገው። አብራችሁም መምጣት አይጠበቅበትም፣ መኖር የለበትም። እሱ ብዙ ሰዎች አብሮ መምጣት አለበት፣ ተወካዩ አብሮ መምጣት አለበት ብለው ስለሚያስቡ አብሮ መምጣት የለባቸውም። የሚያስፈልገው ወካዩ ብቻ፣ የወካዩ ፊርማ ብቻ ነው የሚያስፈልገው። ነገር ግን የተወካዩ ስሙ፣ የአባቱ ስም እንዲሁም የአያቱ ስም ትክክለኛ የሆነ ስም እንዳይሳሳቱ እንደውም የመታወቂያውን ፎቶ አንስተው በቴሌግራም ወይም በሆነ በዋትስአፕም ሆነ ቢልኩላችሁ መታወቂያውን ከመታወቂያው ያስተያየች ጸሐፊዋ ሙሉ ስሙን መጻፍ አለባችሁ፣ የስም ስህተት እንዳይኖረው ማለት ነው። ሁለተኛ ይዞታችሁ የት ክልል ነው ያለው? ክልሉ ይጠቀሳል። ከተማው፣ ወረዳው፣ ቀበሌው እንዲሁም ልዩ የዛ ሰፈር ልዩ መጠሪያ ስም ካለው ልዩ መጠሪያ ስሙ ይጠቀሳል ማለት ነው። ለምሳሌ መሬቱ ያለው አማራ ክልል ወይም ትግራይ ክልል ወይም ደቡብ ክልል ብቻ መሬታችሁ ያለበት ክልል ይጠቀሳል ማለት ነው። ካርታ ባይኖረውም ማለት ነው። አስተዳደራዊ ውክልና ስለሆነ ካርታ ባይኖረውም ይሄ ውክልና ክልሉ፣ ወረዳውና ቀበሌው ተጠቅሶ ውክልና መስጠት ይቻላል ማለት ነው። ሶስተኛ ምን እንዲያደርግላችሁ ነው ይሄንን ውክልና የምትሰጡት? የምትፈልጉትን ዋና ዋና ምክንያቶች ውክልናው ዝርዝር ውስጥ መግባት ስላለበት ሐሳባችሁን ለጸሐፊዋ ማስረዳት አለባችሁ። ለምሳሌ ዓመታዊ ግብር እንዲገብሩ ነው፣ ቦታውን እንዲያሳጥሩ ነው፣ መሬቱን እንዲያከራዩ ነው። የእናንተ ሐሳብ ብቻ ይሄ ወሳኝ ነገር ነው፣ ይሄን እንዲያደርግልኝ ነው የምፈልገው የምትሉትን ውክልናው ዝርዝር ውስጥ መካተት አለበት። ምክንያቱም ጉዳይ ሊያስፈጽም በሚሄድበት ጊዜ ዝርዝር ውስጥ ካልተጠቀሰ እንደዚህ የሚል
የለውም ውክልናው ተብሎ ሊመለስ ይችላል። ሰውየው ጉዳዩን ሳያስፈጽም ሊመለስ ይችላል። ስለዚህ እናንተ እንዲህ እንዲያደርግልኝ ነው የምፈልገው፣ ቦታውን እንዲረከብልኝ፣ እንዲቆጣጠርልኝ፣ እንዲያከራይልኝ ነው የምፈልገው፣ እኔ በሌለሁበት እኔን ወክሎ ተገኝቶ ይሄንን ጉዳይ እንዲያስፈጽምልኝ ነው የምፈልገው ብላችሁ ሐሳባችሁን ስፔሲፊክ መጠቀስ አለበት። ስለዚህ እሱን እንዳትረሱ። የዛሬው ቪዲዮ ይሄን ይመስላል። እስከ መጨረሻ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ደህና ሁኑ።